ብር አገኘሁ ብር አገኘሁ ብር አገኘሁ። እንዴ ኬት ነው? እንዴ 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 ቤተሰብ ይውልኝ ይውልኝ ይውላችሁ 5 ብር አገኘሁ። መሬት ወድቆ ማለት ነው ውጪ ላይ በእውነቴ ነው። አውቄ ሳይሆን እግዚአብሔር ምስክሬ በውጪ ነው ይሄ ያገኘው። ውጪ ሊወጣ ሴትዮዋ እቃ ከሱቅ አዛ ነበረችና ሂጂ አምጪ ስትላት ውጪ ወጣው። በር ሲከፍት ይሄ 5 ብር በመሬት ወድቆ አየሁና አንድ ነገር የታዘብኩ ነገር አለ። ይሄ ብር ስንት ሰዎችን ህይወት ያሳጣ። ይሄ ብር ስንት ሰዎችን ከሰዎች ጋር ያገናኘው። ለዛ ብር ብላችሁ የሰውን ህይወት የምታጠፉ ሰዎች እኮ ይሄ ወረቀት ነው አይጠቅም እኮ አያችሁ። ይሄ 5 ብር ነው ማለት ነው። ግን ይሄ ብር ከነገ የተገኘው በእውነት እኔ ሁሉ ጊዜ ማለት ነው በጣም የሚሰማኝ ነገር አለ። ይሄ ብር የት ነው የተገኘው? በየት እንዴት የተሰራ? አባትና ልጁን ወንድምና ወንድምን እህትና እህትን ቤተሰብ ከቤተሰብ ብሔር ከብሔር ጋራ የሚያስጣሉ ምንድነው? ይሄ ብር አይደል እንዴ? ይሄ ማለት ነው ምን ይጠቅመናል? ሰው ሲኖር አይሻልም? ሰው በህይወት ሲኖር ለአንድ ቀን ላንቺ ላንተ ለኔ ይበቃናል ማለት ነው። አንድ ቀን እከሌ ይሄ ነገር አድርግ ስንል እሺ ብሎ ያደርጋል። ሰው ሲመታ ምናልባት አንቺን ወይም አንተን አይቶ አያልፍም ሰው ማለት ነው። ግን ይሄ ብር ላንቺ ምንም አይጠቅም፣ ይሄ ብር ለኔ ምንም አይጠቅመኝም ማለት ነው። አንዳንድ ጊዜ እውነት ለብር ብሎ ህይወትን የሰው ህይወትን የምትበላሹ ሰዎች ይሄንን ይሸራረጉ። እውነት አይጠቅመንም። ይሄ ወረቀት እኮ ነው። ሰው ይሻለናል፣ ብር አይጠቅመንም ማለት ነው። ይሄ ብር ከየት ነው ግን የተገኘ? ይሄ ለዛ ብር ብለን አረብ ሀገር ሰውዘፈጋላችሁ ወንድሞች ከስንት ሰዎች ጋር እናንተ ትጋጫላችሁ። ከየት ነው የተፈጠረ? በእውነት ይሄ ብር ማለት ነው ከየት ነው የተፈጠረ? ለምንድን ነው ሰውና ሰውን የሚያጋጨው? ይሄ ነገር ማለት ነው ቤተሰብና ቤተሰብ የሚያጋጨው ለምንድን ነው? ይሄ ብር ደም በደም እኛ እውነት በደም ነው አረብ ሀገር ያለ ነው ሰውዘፈጋላችሁ በቃ ደም ሊበላቸው ወይም ላዋ። ምክንያቱም በጉልበት የምንሰራ ብዙ ነገር አለ። ለዛ ይመስለኛል እኔ እንጃ ብቻ በአረብ ሀገር አይደለም የትም ሀገር ሰው ማለት ነው በዛ ብር ብሎ ሰውን ምን ያደርጋል? ሰውን ህይወትን ያጠፋል ማለት ነው። እና አንዳንድ ጊዜ ይሄ ብር እኔ ምንም አይጠቅመኝም፣ ግን ለሴትዮዋ ይሄ ብር አገኘው ብዬ ሰጠሁት ማለት ነው። እኔ አንድሽ ነገር ለሰው ነገር መንካት አልወድም። መንካትታችሁ ማየትም አልፈልግም ማለት ነው። እኔ አላይም የሰው ነገር ማለት ነው። የራሴ ብቻ ነው እኔ የምፈልገው። አንድ ግራም ቢሆን ማለት ነው እኔ ለሷ ነው እንጂ መስጠት እኔ ለራሴ አይወስድም ማለት ነው። ይሄ ምናልባት ወይም ቺፕስ ይበላለሁ ወይም ቾኮላታ ወይም ሐላዊ የሆነ ነገር ይገዛለሁ ስል አይጥቅመኝም። ምን ያደርጋል? ታማኝነት ይበቀኛል። ታማኝነት ይበቀኛልና እኔ አልወስድም። ሲጨላለችም አልፈልግም ማለት እኔም አልፈልግም አስቀምጣለሁ። በእነሱ እንትን ላይ የሚቀመጠው ብር አለ። እኔ ለራሴ አልወስድም ማለት ነው። ይሄ ብር ምናልባት በሌላ ነገርም መጥቶኝ አላቀም፣ ግን እንደዚህ ቢዘን ብዬም አላስብም ማለት ነው። ለክፉ የሚመጣ ነገር አይደለም። ምክንያቱም እዚህ ቤት ሰዎች በጣም ቆንጆች ናቸው በእውነት ነው ማለት ነው። እኔ በምንም ነገር አይታዘቡኝም። ስለዚህ ያውቃሉ። አንዳንድ ሰዎች ብር አውቆ የፈለጉ ቦታ ያስቀምጣል። ብዙ ብር ማለት ነው ወይም ትንሹም ወይም ብዙ ብር ያስቀምጣል። ታማኝነቱ ሰው እናንተ ታማኝነቱ ምን አይነት ነሽ ምን አይነት ነው ብሎ ሰው አረብ ሀገር ያላችሁ እህቶች ታውቃላችሁ። ብዙዎች ማለት ነው ያላውቃችሁ ነገር አለ። በተለይ አዲስ ሰው ሲሆን ነው። አዲስ ሰው ሲሆን አውቆ ብሩ የፈለገ ቦታ
ያስቀምጣል። እኛ ነው ቤት የምናጸዳ። ስለዚህ ይሄ ብር የትም በቆሻሻ ነው ወይ ያገኘው ወይ በዛ ነው ያገኘው ምንላቸው አይደለም ማለት ነው። ግን እነሱ አውቆ ነው የሚያስቀምጡ ማለት ነው። ይሄንን ሼር አድርጉ ለሌሎች ሰዎች ድረስ ማለት ነው። አረብ ሀገር ያለን እህቶች እንዳተሸወዱ። አውቆ በዚህ ጃዳ ውስጥ ይከታሉ፣ አውቆ በሶፋ እንትን ስር ይከታሉ፣ ወይም የሆነ ቦታ ያስቀምጣሉ። ይሄ ቦታ የምናጸዳ እኛ ነን ማለት ነው። ይሄ ብር ከሌለ አንቺ ነሽ የምትባለ ደግሞ በቃ እንደ አንቺ ነው። ምክንያቱም አንቺ ያገኘችው ቶሎ ብለሽ ወይም እዛ ማስቀምጪ ወይም አገኘው ብለሽ የሰው ስጭ እንጂ ለራስሽ አትወስጂ ማለት ነው። ለራሳችሁ አታደርጉ። ይሄ ኃጢአት ነው ማለት ነው። እንደ መስረቅ ነው ማለት ነው። የሰው ነገር መንካት አያስፈልገንም ማለት ነው። ለራሳችን ብንጭ ይበቀናል ማለት ነው። የሰው ነገር ላይ እጅ አታንሱ ይባካችሁ። ማናችን ሰው ቢሆን የሰው ብንጭ ላይ የሰው እንትን ላይ እጅ አንድ ነገር እጅ አታንሱ። አይጠቅምማ፣ አይጠቅምም። ታማኝነት ለራስ ምክንያቱም የትም ሀገር ብትኖሩ የሰው ነገር ከነካችሁ የእናንተ ነገር ይሄዳል ማለት ነው። አትነኩ የሰው ነገር ማለት ነው። ያንቺ ይበቃል። ይሄ ምንም ምን አልወስድም ማለት ነው። ምናልባት ካርድ ሌላ ብር ጨምሬ ካርድ ገዝቼ ቤተሰቦች ላውራ አላለም ማለት ነው። ይሄ ለራስ አይደለማ የሰው ነው። ብዙ ብርም ቢያገኝ እኔ አልወስድም፣ ምንም ነገር አላደርግም። እናንተም ማናችሁም ነገር አይታችሁ ተመልሳችሁ ወይም አስቀምጡ ወይም ለባለቤት ሰው አሳዩ ማለት ነው። ስለዚህ አገኘው ብለን እንደዚህ ደብቀን እንደዚህ መያዝ የለብንም ማለት ነው። ነፃነት በነፃነት እናንተ ነፃ ከሆናችሁ ሁሉ ጊዜ ማንም ሰው ይተማመነባችኋል በእናንተ ማለት ነው። በትንሹ ነው ሰው የሚታዘቡ ማለት ነው። እና ይሄንን ቪዲዮ ስታዩ ሰብስክራይብ ያደረጋችሁ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ አስተያየት ካላችሁ እና በዚህ ብር ብዙ እንድትማሩ ፈልጋለሁ። ከቤተሰቦች ጋር አትጣሉ። ይሄ ብር ሰውና ሰውን የሚጋጭ ይሄ ብር ነው። እህትና ወንድም፣ እናትና አባት፣ ልጅና በቃ ብዙዎቹ ማለት ነው። ይሄ ብር እኮ ነው። ይሄ ብር እቺ ማለት ነው። ይሄ በስንት ሰዎች ህይወትን እንዲያሳጣችሁ ታውቃላችሁ። ፍቅር የሚልቅን በዛ ነው ማለት ነው። ሰው ከወንድም ከእህት ከማንም በልጦ ይሄን ይወዳል። ግን በዚህ ነገር ላይ ምን እንደተሰራ ባላቀን እውነት በብል ላይ ፎከስ ባናደርግ ጥሩ ነው። አታደርጉ ማለት ነው። አይጥቅምንም።